አርባቱ የፍቅር ህጎች የአላህ እይታ ስለ አላህ የምትታስቡት ነገር ስለ ራሳችሁ የምትታስቡትን ነጸብራቅ ነው። የእውነት መንገድ ወደ እውነት የሚወስደው መንገድ በልብ ውስጥ ያልፋል፣ በአእምሮ ብቻ አይደለም። የፍቅር መሪ ጥበበኞች በአእምሮ፣ ፍቅረኞች ደግሞ በልብ ይገዛሉ። 2. የልብ ምስጢር አላህ በአእምሮ ሊደረስበት ይችላል፣ ነገር ግን በልብ ውስጥ ይኖራል። 3. ውስጣዊ ባህሪ በውጭ የምትታዩት ነገር ሁሉ የውስጣዊ ማንነትዎ ነጸብራቅ ነው። 4. ንግግር እና ዝምታ ብዙ ሰዎች መናገር እውነትን እንደሚገልጽ ያስባሉ፣ ነገር ግን ዝምታ የፍቅር ቋንቋ ነው። 5. ብቸኝነት ብቻውን መሆን እና ብቻውን መሆን መካከል ልዩነት አለ። ብቻውን መሆን ራስዎን ለማግኘት ይረዳል። 6. ያለፈው ስለ ያለፈው ነገር አትታዝኑ፣ ስለ ወደፊቱም አትጨነቁ። አሁን በእሱ ኑሩ። 7. ለውጥ ሕይወትዎ ወደ ታች እንደሚዞር አይፍሩ። ዛሬ ያለኝ ሕይወት ከሚመጣው ሕይወት ይሻላል የሚለውን እንዴት ያውቃሉ? 8. ትዕግስት ትዕግስት ማለት ወደ ሩቅ መመልከት ማለት ነው። ብርሃን ሌሊት ቢሆንም እንኳ እንደሚመጣ ማወቅ ነው። 9. ድምጽ ያለው ተራራ ዓለም እንደ ተራራ ናት፣ የተናገርከውን ነገር ይነግርሃል። 10. ዓለማዊ ፍቅር እውነተኛ ፍቅር በልብህ ውስጥ ጠላቶችን፣ ኩራትን፣ ጥላቻን ያጠፋል። 11. ራስን ማወቅ ራሱን የሚያውቅ ጌታውን ያውቃል። 12. የነፍስ እድገት ነፍስህ ከፍትወት ጭቃ ከታጠበች ብርሃኗ ይበራል። 13. ለሰብአዊነት አክብሮት በሁሉም ሰው ውስጥ የፈጠራ ብርሃን አለ፣ ስለዚህ ሁሉንም ሰው አክብሩ። 14. ራስን ይቅር ማለት ሌሎችን ይቅር ለማለት መጀመሪያ ራስህን ይቅር ማለትን ተማር። 15. ከአላህ ይልቅ አላህን ሩቅ አትፈልግ፣ እርሱ ወደ አንተ ቅርብ ነው። 16. ግንዛቤ ሰዎች ስለ አንተ ስለሚሉት ነገር አትጨነቅ፣ ልብህ ምን ይላል? 17. ጥራት ልብህ እንደ መስታወት ነው፣ ብታጸዱት እውነቱን ታያላችሁ። 18. አንድነት ይህች ዓለም አንድ ናት፣ በዘርና በሃይማኖት መለያየት አልተለየችም። 19. ውስጣዊ ጨለማ የህይወትህ ጨለማ ውስጣዊ ብርሃንህን እንድታገኝ ይረዳሃል። 20. ጸሎት እውነተኛ ጸሎት ከልብ የመነጨ ነው፣ በቃል ብቻ አይደለም። 21. ውስጣዊ ደስታ ደስታህ በውስጥህ ነው፣ ከውጭ አትፈልገው። 22. ተግብር ምክርን ብቻ ስማ፣ ነገር ግን በተግባር ፍቅርን አሳይ። 23. ሰማይና ሲኦል ሁለቱም አሁን በአንተ ውስጥ ናቸው፣ ሰላምና ጭንቀት። 24. ሁሉም ነፍሳት የተገናኙ ናቸው፣ የአንድ ሰው ጉዳት የሁሉም ጉዳት ነው። 25. እምነት በመንገድህ በሚመጣው ሁሉ በአላህ እመን። 26. ምኞት፣ ስግብግብነት፣ ለንብረት መመኘትን አስወግድ፣ እሱ ይቃጭሃል። 27. ፍትህ ከልብህ ነው። 28. የጋራ መግባባት እያንዳንዱ ሰው የራሱ ታሪክ አለው፣ ስለዚህ አትፍረዱ። 29. መስዋዕትነት ለፍቅር እኔ ራስ ወዳድነት ህን መስዋዕት ማድረግን ተማር። 30. ቅጣት ዋናው ቅጣት የፍቅር እጥረት ነው። 31. ተፈጥሮ ወደ ተፈጥሮ ተመልከት፣ እዚያ ያሉትን ምስጢሮች ሁሉ ታያለህ። 32. የቃላት ኃይል ቃላት ልብን ሊገነቡ ወይም ሊያፈርሱ ይችላሉ፣ በጥንቃቄ ተናገር። 33. ሰላም የሚጀምረው በልብ ነው። 34. መረጃ ከእውቀት ጋር ብዙ መረጃ እውቀት አይደለም፣ እውቀት የሚመጣው ከፍቅር ጋር ነው። 35. ጊዜ ስጦታ ነው፣ ለፍቅር ተጠቀምበት። 36. ስህተት ጉድለቶችን አትፈልግ፣ ውበትን ፈልግ። 37. መለያየት ሞት መለያየት አይደለም፣ ወደ ምንጩ መመለስ ነው። 38. ፍቅር ፈጽሞ አያልቅም፣ ፍቅር የሌለው ህይወት ባዶ ህይወት ነው። 39. ሌላ ልረዳህ የምችለው ነገር አለ። 40